አሁን የኛ ቤተሰቦች አንቺ አሁን እናቲቱ ቤት ነው ያለሽው፣ እኔ ልጅቱ ቤት ነው ያለሁት። ለምሳሌ አሁን ለኢድ የኢረት አልከፋሽም? እኔ ከፍቶኛል። ምንድን ነበር ያሰብሽው? የማሸር ብዬ ዋል ነበረ። ያምናው ኢድ ዝን ነበርሽ አይደል? ካምናው ኢድ እና ከዘንድሮ ኢድ ያው ነው፣ ልዋጭ የለም። አንድ ነው። አንድ ነው። ቢያንስ ዘንድሮ ሁለት ሀበሻ አግኝተሻል። ለምሳሌ እኔን አግኝተሻል። ደግሞ ማነው ስሟ ያቺኛዋን አግኝተሻል። አዎ። እና እነሱን አግኝተሻል። እና አልሐምዱሊላህ አምና ግን ዝም ብለሽ ብቻሽን ነበርሽ ማለት ነው። ያው ውድ ተመልካቾቼ ከካሜራ ጀርባ ነበረች እና ያው እስካሁን ድረስ ቃለ መጠየቅ ነው እያረኳት የነበረው። አሁንም ትቀጥላለች ማለት ነው። እና ሀይባይ ልጠይቅሽ ማለት ነው። እሺ ነው ቆንጆ። ጠጋቤ ወደዚህ ድምፅሽ እንዲገባ። እሺ ሳኡዲ መጥተሽ ምንድን ነው የገጠምሽ ነገር? እኔ የመዳም ቤት ስራ የመዳም ቤት ስራ ነው። እና ግን ምን ገጥሞሻል ማለት አሁን ከኢትዮጵያ ስትመጪ እንጂ አሁን ሌላ ቦታ ምን ስላልሰራሽ ለሁሉም ነገር አዲስ ስለሆንሽ ምንድን ነበር ያሰብሽው? ከዛ ስትመጪስ እዚህስ የገጠመሽ ነገር ምንድን ነው? እኔማ ሶፋ ላይ ታስቀምጠኛለህ ብዬ ነበር የመጣሁት። ከዛ እዚህ መጥተሽ ምን ገጠመሽ? እዚህ መጥቼ ምን ገጠመኝ? እራሱን ታየው። እሺ የሀገር ጨዋታ ምናምን ምንድን ነበር? ያኔ ጓደኞችሽ ጋር ሆነሽ ምን ነበር የምታስቢው? አረብ ሀገር ሂጄ አይደለም አረብ ሀገር ሂጄ ምን እሰራለሁ ብለሽ ታስቢ ነበር? እኔ ፎቅ በፎቅ ላይ ከዛስ ማለት ያ ጓደኞችሽ መጥተው አንቺ ሳትመጪ ስትቀሪ ምንድን ነበር የምታስቢው? እመኛለሁ ምንድን የምትመኚው? ወደዚህ ለመምጣት። ግን ከልጅሽ ተነጥለሽ ስትመጪ ምንድን ተሰማሽ? አባው አለቀስኩ። ተመለሽ አላለሽም? ቢሮኛል። እሺ ግን ሳኡዲ ከመሰደድና ዱባይ ከመሄድ ከሁለት ያኔ ዱባይ ከመሰደድና ሳኡዲ ከመሰደድ አንቺ መጀመሪያ ላይ አላማሽ ምንድን ነበር? የወሰንኩት እኔማ እዚህ ሳኡዲ ነበር። ሳኡዲ ነው። ግን አሁን ይችን ባልቴት እንዴት ልታረጊ ነው? እየገፋሽ ሁሌ በምትሄጂ ሰዓት የሆነ ተመረሽ አታውቂም? እኔ እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። አታስቂኛ። አይባ ፕሊስ አታስቂኝ። እንድታኝ ለቅቶሎ። እሺ አሰላሙ አለይኩም በኋላ ጨምርበታለሁ ወይ ሌላ ጊዜ። እሺ ዛሬ ውድ ተመልካች ምናምን አለ ሀይባይ አንድ ነገር እስኪ